የኛ ልጆች ጆለንከኛ መርቱ ከሰለ ቆፍሰ ተኩና ኤርጋ ደደፋ ታንዛኒያ ወር ይርታል ለሚያስጀላ ይወጅራት ኤርጋ ለቆፍሰ ተኩ አመረት በባሱ ቀምናን ማንቁርቱ ተይዞ ተጎትቶ መምጣት አለበት። በሞያሌ አድርጎ መምጣት አለበት። በመንግስት የማይመጣ ከሆነ በኤምባሲ የማይመጣ ከሆነ በእኛ በኩል መምጣት አለበት። በኃይል ተጎትቶ መምጣት አለበት። አውጃለሁ። አዋጅ ነው፣ አዋጅ ነው። ከትክታችሁ አስራችሁ የስምንት ቁጥር ፉጥ አስራችሁ እንድታመጡ ፈልጋለሁ። አንድ ቁጥር ላኩ። ሁላችሁ የኛ ልጆች አንድ ቁጥር ላኩ። ውጭ ያላችሁት እነ ለሚ አላየዋቸውም እስካሁን። ቀጥል አምጡ። እውነት ታጋይ ነኝ የምትሉት እዛ ቁጭ ብላችሁ እንትን የምትሉት ሁልሽም እነ ማይክ ቀጥል። ኦኬ ፍጠኑ። ላኩ። አንድ ቁጥር ላክ። እዚህ ስር ያለው ሼር ኮፕ ሊንክ አድርጉት። ያላችሁት የሰማችሁት ያልሰማውን አሰማ፣ የሰማ ያልሰማውን አሰማ። ነግሬያለሁ፣ አውጃለሁ። እንዳይወጣ እንዳያመልጥ ይሄ ሰውዬ ወንድ የሆነ ይሄ አምልጦ ሄደ ተጎትቶ እንደ በሬ ተጎትቶ መጥቶ እዚህ መጋለባ ካልሆነ ጸጉሩን እዚህ በባልጩት ካልተላጫ አባት ያልሆነ ምጥምጣና ዳንጣ ተበጥብጦ በፍጢጣው መሰጣት አለበት። በስሪንጅ ይውጣለት ተበጥብጦ ድራሹ ይጥፋና አውጃለሁ። ነገ ጠዋት እስከ ነገ ጠዋት ነገ ምንድን ነገ በአንድ እስከ 11 ሰዓት ተኩል ድረስ መልስ እፈልጋለሁ። ታንዛኒያ እና ሩዋንዳ ያላችሁት የኛ ልጆች እስከ 11 ሰዓት ተኩል በዚህ ሰዓት ድረስ ሪፖርት እፈልጋለሁ። ሁልሽም ሩዋንዳ፣ ታንዛኒያ፣ ሶሎሎ፣ ቦምባሳ ያላችሁት ሁላችሁ መልስ እፈልጋለሁ። መልስ እፈልጋለሁ። ይህን እንድታውቁ የማታደርጉ ከሆነ ግን እያንዳንድሽ ቅጣትሽን ትቀበያለሽ። ወንድ የሆነ እውነት እኔ ፕሬዚዳንት ከሆንኩላችሁ የእናንተ መሪ ፕሬዚዳንት ከሆንኩኝ ይህ ትእዛዜን ተቀበሉ። ሁላችሁ ዱባይም ያላችሁት ሁላችሁም እነ ማይክ ሁላችሁም ተቀባበሉት። ዙር አውጡ። በውስጥም በዛኛው መስመር እንገናኝ። በዙም ገባለሁ። ማታ ዙም ከፍታለሁ። ዙም ላይ እንድትመጡ ሁላችሁ ጨፌ ዙም ሩም ላይ እንድትመጡ አዋጅ ነው። ይሄ አዋጅ ነው። ከዚህ በኋላ ግን እንደዚህ አይነት ውርጋት በመጣ ቁጥር ህግ ከቀደመን ህግ ካልቀደመን እኛ ቀድመን ለህግ እናሰርክባለን። ከዚህ በኋላ የጎበዝ አለቃ ሊቀዝንብን አይገባም። ከዚህ በኋላ ይበቃል። ለጎበዝ አለቃ እድል ሰጠን። ከአቅማችን በላይ ሆነ። ትዕግስታችን ጥግና ኮፕሊንግ አድርጉት። ከስር ያላችሁት ታፕታፕ ኮፕሊንግ አድርጉት። ትእዛዜ ነው። ትእዛዝን የማትፈጽሙት ነግራቸዋለሁ። አሁን ኬንያ ላይ ያላችሁት ቡድን ከእናንተ ካመለጠ አዝንባችኋለሁ። ይህ አዋጅ ሳያልፍ ከሆነ ካለፈ ታንዛኒያ እና ሩዋንዳ ላይ ያላችሁት ግን ናይጄሪያ ላይ ዛሬ ነገ ሩዋንዳ ገብቶ ተነጎዳ እሑድ ማታ ወደ ናይጄሪያ ለመሄድ እየተዘጋጀን አለ። በውስጥ እየሰሩን ያሉት መረጃ ደርሶኛል። ይህን ሩዋንዳ እና ታንዛኒያ ላይ ያለውን ቦርደሩ ላይ አግኝታችሁ ካላመጣችሁ እንቀጣጣለን። ካገኛችሁት ግን ለዘለዓለም ለታሪክ ለሁሉም የኢትዮጵያ ወጣቶችና እንዲሁም ለኦሮሞ ልጆች በሙሉ ለታሪክ እንድትመዘገቡ አደርጋለሁ። ይሄ ትእዛዝ ነው። እኛ ተጽዕኖ ፈጣሪነታችን በዚህ ጉዳይ ላይ ተጽዕኖ ፈጣሪነት አይደለም። ይሄንን እኔ እውነት ይሄን ኮሚኒቲ የሚመራ ከሆነ በዚህ ኮሚኒቲ እኔ በሚመራው ተቋም ህግ መከበር አለበት። ኦሮሞን መሳደብ የለበትም። የማንንም ብሔር የተሳደበ ኦሮሞ እየተቀጣናለ ተቀጠዋል፣ የተቀጡማል። ኦሮሞን የተሳደበም ደግሞ በዛው ልክ ህግ ተግባራዊ መሆን አለበት። ተግባራዊ ያልሆነውም ግን እንዲህ ድንበር ዘሎ አልፎ ዳግመኛ ሀገርን በጠብጣለሁ የሚለውን ግን እኛ ራሳችን ህግን እናስከብራለን። ህግ አስከባሪ ከሌላ ህግ እናስከብራለን። ህግ አስከባሪ ከሌላ ዜጎች
ሁሉ በህግ ፊት እኩል ናቸው ይላል ህገ መንግስታችን። የኢትዮጵያ የፌዴሪ ህገ መንግስት የኢትዮጵያ ፌዴሪ ህገ መንግስት ሁሉም ህግ ፊት እኩል ናቸው ይላል። ወንጀል መቅጫ ማንንም ድንበር ማንንም ዜግነትን ሰብአዊ መብትን የሚነካ በዓልን የሚያንቋሽሽ ዜግነትን የሚያሸማቅቅ ወንጀል ነውና በወንጀል መቅጫ ይጠየቃል ይላል ህጉ። ስለዚህ እኛም አንላቀቃትም። ይህንን በህግ እንፈልጋለን፣ ይፋረዳሉ። በእንትን ለምን ታታረጉም ሰኝ ገረ ኬሰትን ይሌ ለምዛ ያሉት ነታዎች አሰማርተህ እንዲያዝ በአስቸኳይ ማለት እንዳመልጥ መረጃ መሰብሰብና በውስጥ በኩል እንትን መገናኘት ነው። እዛ አካባቢ ያሉትን ሰዎች ከዛን አውርተህ ወደ ስራ መግባት። ያ ሩም ላይም ለቅቄያለሁ። በዛኛው መስመር ሰጥቻቸዋለሁ። በውስጥ በአራቱም መስመር ሰጥቻቸዋለሁ። በአራቱም ሶሻል ሚዲያኞቻችን በምንገናኝበት መስመሮች ሰጥቻቸዋለሁ። ይህንን ካመለጡ ግን ባስቀመጥኳቸው ኃላፊነት መሰረት በሁሉም በአፍሪካ ውስጥ ባሉት ሀገሮች ውስጥ ያሉት ተጠያቂነቷን ትወስዳለች። አዳሜ አለቃትም። ወንድ ነው ይሄ ሰውዬ አምልጦ ሄደ ማለት ከመንግስት አምልጧል፣ ከኛ አምልጧል ማለት እኛ እውነትም ገና አንድ ዙር ትግል ያስፈልገናል። አንድ ዙር ትግል ከራሳችን ጥበት ነፃ መውጣት አለብን። የማንም ሸለፈትፈት ሸለፈታም ጅልጥ ጅላጅል ጅላንፎ ባዶ እግር እየሄዳ ሲንጥቅ እግሩን እዚህ ውስጥ ሁለተኛ እንስሳ ሰው መሳይ እንቅስቃሴ የሚያደርግ የማንንም ህዝብ እየተረገጠ የሚወጣበት ምክንያት የለም። አንላቀቃትም። አንተን ብታደርግ ሰኛውን አዲስ ለመጡት ነገሩን እንደ አዲስ እናስረዳቸውና ወደ እንትኑ ሂዱ። ሀሳብ ሊቀላቀሉት አብዛኛው እየገባን አይደለም እያሉ ነው። ነገሩን ድጋ አንዴ እንትን በላቸው። ከዚህ በፊት ወንድን ሴት ነበረ ይላል። እዚህ ሀገር ሴት ነበረ ይላል። ሴትን እዚህ ሀገር ወንድ ነበረች ይላል። እንደፈለገ ነበር። ማማሩ ወይም ሞጣ ያውቋል። ይህ ሰውዬ ድሮ ደህንነት ነበርክ ብሎታል። ከዚህ በፊት እንደመጣ አንተ ወያኔ ደህንነት አልነበርክም ወይ ብሎታል። እኔም አውቀው ነበር እና እኔም ተናግሬው ነበረ። ሞጣም ደህንነት ነበርክ አይደል ወይ? ዛሬ እንዴት ሃይማኖት ፈጥረ መጣ? ይሄ የፖለቲካዊ ተልእኮ ይህን እየፈጸምክ ነው ብሎታል። ተሳዳቢ ነው ተብሎ የሞጣን ንግግር ሁሉም ወደ ጎን ይተዋል። በንግግር በስድብ ነው የምንፈረጀው ሁል ጊዜ። እኔም ያውቅ የነበረውን ስናገርም ማንም ከውሃ አልጨልሳችሁትም። ሁሉንም ብሔር ነው የምሳደበው። ማንንም